ስፓክ ጨርሼ ወደ ቴምፓክ መሄድ ሰው ነኝ እኮ ምን ሆነ ነው ቁጥር እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል አባቴ ሞልቶ አናተ ሌጣ ከሆነ ምን ጥቅም አለው ማንዬ እኔ ሌላ ነው ዋናው ቢያንስ እኔ በእውቀት ነው የተመለስኩት አንተ ባዶ ነው ሆለል አይደለ እንዴ እንዴ ቆንጆ ጀለገግ አዴ እናቴ እኔስ እሱ ጀለገግ እኔስ ከረፈፍ አረ እናት አንድ ድገሚ አንድ ንፍጣም እንዴ አንድ ብቻ ነኝ አንድ አለታናት አይታላ ከኔ ጋር ትፎካከረ የመጨረሻ አንተ ከኔ ጋር የምትፎካከረው አለው ሁሉ ነገር አታወራ በእናትህ ወደዛ ባቤ ዓለም ትፈራለች አልከው እኮ እንደው ዘለቀኝ ሙት ወሽ ፈጤዋ እንደው እየበሰልክልኝ ነው ግዴ አዲያ እስኪ ንገረኝ እንደው እንዴት እንደገባ ከየመናሹ ጠላይ ቤት እንደው ስጠጣ ምሽውና እንደው ቢደክመኝ ጊዜ እዚያው ገደም አልኩኝ እሺ ሰዳጣ ግን ቤቴን የተገኘው እንግዲህ መቸስ ብዙ ወሬ አራ ግፋፎ ሰው ልጅ በራሱ ሊተማመን ይገባል እኔ ነኝ አይደለ ከኔ ሌላ ማን አለ ስለዚህ ልዩ ነኝ ማለት ነው እንቁ ነኝ ማለት ነውና እንደዛ ነው ማሰበውና አንቺም ደግሞ ራስሽን ለየት አድርገሽ ማሰብ መቻል አለብሽ ልክ ነህ ካንተ የምወድልህ ነገር ምን እንደሆነ ታውቃለህ በጣም ተጫዋች ነህ እይታዎችህ በጣም አርቆ ሐሳቢ ነህ ልብሴን የምትመልስልኝ መቼ ነው የለበስከው ሹራብ የኔ ነው ከፍቅረኛዬ ጋር ዴት አለብኝ ስትል አይደለ ባለፈው የሰጠው እና መቼ ነው የምትመልስልኝ ወሰደው ብለኛል ነበር አው ብዬ ነበር ይቅርታ ረስቼው ነው እሺ እና ምሳ የት ብንበላ ደስ ይልሻል አንተ የምትፈልገው ቦታ እበላለሁ ግን ደሃ እናትህን አብልታታል ይሄኔ ኮርቧታል ቤተሰብን ሳትረዳ ሌላ ሰው ለማብላት ታስባለህ ጥሩ አይደለም ግን አባትስ እንዴት ነው ታስቦ ነበር ድሮ እናትን ይደበደባት ነበር እና እንዴት ነው ተፈታ አዎ ተፈቷል ቢታሰር ይሻላችሁ ነበር ልጅ እያለ ይደበደብ ነበር ቁማርተኛም ነበር እናትን አስይዞ ተበልቷል የሚባለው ነገር እውነት ነው እና ታዲያ ለምን ጥሩ ነገር ብቻ ትናገራለህ መጥፎ ነው ነገሩን ተናገራ ከዛ በኋላ ያኔ አብራክ እንደምትሆን እስቲ እናያለን ንገራት የቁማርተኛ ልጅ መሆንን ንገራት እስቲ እዚህ ንገራታ ምንድነው የምታፈጠብኝ ንገራት ምንድነው የምታፈጠው ንገራት ችግር የለውም ባይነግረኝም ንገራት እንደው ልብሴን አምጣው መጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ እባክህ አትግደለኝ እነሱ ከከፈሉ 3 እጥፍ አድርጌ ከፍላለሁ እንካ ተቀበለኝ አምጣው ከት አትቀበለው አንተ እሺ ገንዘብና አንተ ገዳይ ነህ እሺ ገንዘብ አልቀበል አትቀበለው ድጋሚ ቀርጸዋለን አክሽን ለመጨረሻ ጊዜ እነግርሃለሁ የምትናዘዘው ነገር ካለ ተናዘዝ እባክህ አትግደለኝ እነሱ ከከፈሉ እጥፍ አድርጌ ከፍላለሁ እንካ እሺ አንተ ደንቆሮ ነህ እንዴ አትቀበለው አሰበም ይሄ ምንድን ነው አትቀበለው እቀበለዋለሁ ገንዘብ አይደል ይቀበላሉ እንዴ አትቀበለው አንተ ገዳይ ነህ ብር ከሰጠኝ እቀበለዋለሁ እምቢ በለው ለምንድን ነው እምቢ የምለው እንዴት ብር አይደል ድራማ እኮ ነው ድራማ ምን አገባኝ ምንድን ነው ድራማ ቦርሳው ከኔ እኮ ነው ምን አገባኝ ድራማ ነው እኔ የምከፍል በኋላ እኔ የምከፍል በኋላ አትስጠኝ እንዴት አሁን ከሰጠኝ በኋላ አትስጠኝ አምጣው ቦርሳዬ ነው ይዱት ዘንዶ አምጣው መልስና ይዱት ውጣ ኮረሽ አምጣው ዘራለን አምጣው አልኩህ እኮ አባዬ አክስቴ እኮ 600 ብር ሰጠች 600 ብር አክስቴ ሰጠች አክስቴ በጣም ትወዳል ግን እኔ ምን ታየኝ መሰለህ ይሄ ብር ላንተ መጥፊያ ሊሆን ይችላል ገባህ ስለዚህ እኔ ጋር ተቀምጦልህ እኔ እየቆጠብኩኝ ብሰጥህ ነው የሚሻለው ኧረ አባዬ እኔ እኮ ትልቅ ልጅ ነኝ መቆጠብ ምናምን ይችላል እሱን ሳላቀረች አይደለም ግን እኔ እየቆጠብኩኝ አንተ ባንዴ ልታጠፋው ትችላለህ አልባሌ ቦታ ልታውለው ትችላለህ ስለዚህ እኔ ጋር አስቀምጠውና ስፈልግ ከፍካቹ ላይ እየቀነስኩኝ እሰጥሃለሁ አይዞህ የኔ ልጅ ችግር የለውም ሄሎ በርገር እንብላ አራለኝ ብር በቃ እናዋጣለን እሺ አባይ 200 ብር ስጠኝ ትላንት ከሰጠውልኝ 200 ብር የምን ብር እሺ ለምንድን ነው የፈለከኝ ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም ወጣት ሰሪ ልብስ አታጥቢ ቤት አታጸጂ ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጥብ አልገኝም እሺ ጊዜው ተቀይሯል ኢንዲፔንደንት ሴት ነኝ ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸረብ ሰራተኛ እኮ ነሽ መጣው እሺ እኔ ፍቅር መብራት ሞልቼ አንድ ጥያቄ ልጠይቅህ እኔ ፍቅር እኔ ግን በሞት ሌላ ሴት ታገባለህ ኧረ በጭራሽ እንዴ እስክትሞቺማ አልጠብቅም ምን ማለት ምን አሃ ጭራሽ ስታስበው የነበረ ነገር ነው ማለት ነው አትቁለጥለጭ መልስልኝ የምን ቴክስት ነው ማን የላከው ኧረ አጎቴ ነው ከውጪ ማለቴ ከአሜሪካ ብር ልኮልኝ አትዋሸኝ ከመጀመሪያው ነው ለአንተ ከውጪ ብር ተልኮልኝ የሚያውቅ የምሬ ነው ደጋሚ ልኮልህ ነው ኧረ ጮኜ ነች ምን አዘሯ ጉድ የፈላ ጀበኔ ቁጫ እኔ ምልሽ እሺ ካላልሽ ስማ በጀበኔ ቀልዳላ ቃራ እሻቲ እሺ የመጀመሪያው ጧት እንደፈለኩ እስከ 6 ሰዓትም ቢሆን እስከ 7 ሰዓት ተኛለሁ አትጨቃጨቂ በሽተኛ ነህ እንዴ አንተ
ነው። እሺ አልኩ እኮ። ሁለተኛው ማታ ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጅልኛለሽ። ልጨነቅበት ዕዳ የለኝም ነግረዋል። እሺ። ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶልህ ጥለኸው አንዴ አያገባኝ ማዘሯን ልጣላ። እሺ አልኩ እኮ። ምንድን ነው ያልክ? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ፣ ከዛ ደግሞ እኩለ ሌሊት ልጋባ። ኧረ አይደለም ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ጀበናዬ ጌም አጫውተኝ። ጌም የለውም። ተው ልጄ አታስቸግረው፣ አጫውተኝ። የለውም እማዬ ጌም አላጫውትም እያለኝ ነው። ቆይ ለእናትህ ስለተናገርክ የምሰጥ መስሎ ከተሰማ ተሳስተሃል። ይሄ ስልክ ማለት ነው ከደሞዜ ላይ አልበላም ብዬ ቆጥቤ ታክሲ ውስጥ ከስንት ሌባ ጋር ተጋፍቼ ላቤና ደሜን ያፈሰስኩበት አጥንቴን የከሰከስኩበት ስልኬን ለእናትህ ስለተናገርክ ወይ ደግሞ እናትህን ስላየዋት በሼም አልሰጥህም። እንኳን ለእናትህ ይቅርና ማለት ነው የሞተው አባት አለ አይደል? እኔ ሚዜውን ኩታ ለአባትህ የሞተው አባትህ ከተቀበረበት አፈሩን አራግፎ ቢመጣ አልሰጥህም። አጫውተኝ። አልሰጥህም እማ። ምሳ አልደረሰም። ለነገሩ ይቅራ። ባልበለስ አልብላ ይቅር። ትሰጭኛለሽ? አሰጪኝ። ደህና ዋይ። ዮሐና ነይ ብሎሻል እንደቀሪ ሰምተሻል። ታዲያ አስቴር አወቀ ነች እንዴ? ቀየር አድርጊው ማንዬ በእናትህ ወታ ድልል ለናና ዞንጊል ግን በነገና መንደገና ማንዬ በእናትህ አብዱካር ስራ ልስራ በእናትህ ሰው አብዱካር ማንዬ ዛጋ ፈታያ እኮ ከፍተዋለሁ እኮ ቀስ ብዬ አይደል እንደራዚ ቡቡዬ በታኝም ጃላንቺ ማንዬ ልጅ ማይክ ኧረ በፈጠረሽ በእናትሽ ማንዬ ልጅ ማይክ በእናትህ አንድ ጊዜ እኮ ከፍተዋለሁ እኮ ተረጋጊያት አይደል ልጨርሰው አንዱና አንዴ ቢያንስ ምን ሆነሽ ነው በእናትሽ አለው መሰንቆ አለው በገና ምንድን ነው የማንዴላን ክፈትልን አንቺ ያምሻል እንዴ? ኧረ በእናትህ ኧረ ይኸውልሽ ግንቦት ቤብ አረጋውያንን እረዳበታለሁ ያልከኝ ቤት ነው። ኧረ አይደለም እንዴ ይሄማ ወደፊት እኔና አንቺ በፍቅር የምንኖርባት ቤታችን እኮ ነው። አንተ ደግሞ የሚቀለድበትን ሰዓት አትለይም አይደል? እና አሁን ወደ ዋናው ቤታችን ውሰደባት እንዴ። ከምሬ ነው እንዴ። ምን ጠባብ መሆኗን አይተሽ ነው? አታስቢ። እንኳን ለኔና ለአንቺ ለሌላ ካፕሎችም ይበቃ ፍቅር አለ ውስጥ። ምን ጥሩ ትቀልዳለህ እባክህ። ፍራሽ የሌለው ቤት እየኖርክ የምን አባ ፍቅር ነው የምታወራው? ኧረ አለን ፍራሽ እንዴ። ያው ፍራሽ አይደል? ሰላም ለዚህ ቤት ይሁን እንዴ። ቃንቅ ሰላም ነው እንዴ? ከየት ተገኘ ዛሬ ደግሞ ምን ፈልገህ ነው? እንትን እትዬ ጫልቱ እንዳሉ ዛሬ እኮ ድስተኛ ፈረቃ ነው ምሳ ልሰራበት ነው ቶሎ ላክልኝ። ውይ አንተ እንግዳ ኖሮብኝ እኮ ረስቼው እኮ ነው በእናትህ። ይኸውልህ እንደምትልልኝ ማለት ነው ቤት የሚያደር እንግዳ ስላለ ነገ በጧት ይላኩልኝ ቁርስ እንድሰራላቸው በለኝ። እሺ ያጣፍጥልሽ ይመች። ደብሊው አምላክ ሆይ ዛንገር ጌምስ ፊልም እየሰራው ነው እንዴ ያሉት እንዴ? ምንድነው በዚህ ዘመን ድስት ፈረቃ? የቱ ጋር ነው ካሜራው? ንገረኝ በእናትህ። ኧረ ያሳስብሽ እንዴ ምን ሆነሽ ነው? እኔና አንቺ ስንጋባ እንኳን ለኔና ለአንቺ ለቤተሰቦችሽ ራሱ ጥሩሽ የሚላክ ሌላ ድስት ገዛለሁ። ምን ሆነሽ ነው? ምንድነው? ቆይ ሰው በቤቱ መተኛት አይችልም እንዴ? ይሄ ደግሞ ማን ነው? ይሄ ደባሌ ነው። አታስቢ። ምን እኔና አንቺ ስንጋባ ይሄንን ቤት እንደዚህ በመጋረጃ ለሁለት እንከፍለውና በዚህ በኩል እሱ ይኖራል፣ እኔና አንቺ በዚህ ጋር ነው። ዝም በል። እቺን ቤት ሆና ለሁለት መከፈል አማራት አሉ። ትሰማለህ? ይሄ ቤት ማለት ነው እንኳን ተዋልዶ ለመኖር በቻት ለመጀናጀን ይጠባልሽ። ቤብ ልቤን እየጎዳሽው ነው እንዴ? እኔና አንቺ ምን ወደፊት ተጋብተን ተዋልደን አብረን እንኖራለን አልተባባለም? አብረን እናድጋለን አልተባባለም? እዚህ ቤት ውስጥ ልጅ ልወልድ ትሰማለህ? እዚህ ቤት ውስጥ ባረግስ ሆዴ ሲገፋ ጽንሱ ከቤት ወጥቶ ልጁ ጎዳና ተዳዳሪ ነበር የሚሆነው። እዚህ ጋር እኔ እናንተ ነገር አብቅቶለታል። ቻው ቤብ። ያጥንተ ይፈላጭ እንዴ? ወዴት ነው የምትሄጂው? ነይ እንጂ። አምላክ አልነቃህም፣ ህልም ነው በለኝ። ሲንግል ያረከኝ አምላክ ተመስገን።